ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሃንአላህ። ራውን አስተካክሉት። ማሜማ ኪስ ውስጥ ነው ያደረገው። ምግብ በጡማ ምንጣው መጣች እንዴ ልጅቷ? እሷ ናት እሷ ነች አይደለም? አይ የወንድም ካንዲዴት አናና እሷ እያወራቻት ነው። እናቴን ስለተንከባከብሽ ያለሽ እየነገረቻት ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። ሁለት ልጅ አለ። አብሽሪ ና። ይሄ ደግሞ መሐመድ ይባላል። ማሜ እና ጋሼ ትለዋለች። ጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሽ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ታውቂያ? ማን ነው እስቲ አጎትሽ? እሺ ይሳቅ አሁን ይኸው ከቃል ቆይ በደንብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ? ታላቅ ማሻአላ። ሌላ ለካ ትንሽ ነሽ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። ቢዚ የምትሆንበት ዳይቨርት ለማድረግ ነው። ከድር ታናሽሽ? በቃ በሉ አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉ ዚክር በሉላት። ቁጭ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ካለች እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቁጭ በል ቁጭ በል ቁጭ በሉና በሉላቸው። በል ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ አብራ ኡዱ ታደርጋለች። እሺ ሰላተል ሽኩር
አሁን አንቺ አዲስ ሆነ ብሻል አንቺ ወጣም ለማለት ተሰግዶም አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ። እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገድ ያለብኝ ነው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገና ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣውላት ተረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት ደግሞ እሷ። ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታልክሞት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ ሚዩት ሚዩት አርጉና ፎሎ አርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ ሞጃ አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ ሚያልፍት ሞጃ አትላኩ። ፎሎ አድርጉት። ወንድም ካሊድን ቻሌንጁን ተቋርጦበት ስለነበር ፎሎ አርጉት። ፍቄ ሚዩትን አንሳና ተናገረ። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌይላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የደካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ እና ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል። ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርበሉን። እኔ እውነቴን ነው በቃ ይሄ ትልቅ ነገር ነው የሆነው እና እግዚአብሔር ይባርካችሁ። እሷንም እንኳን ለሀገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ፍቄ እናመሰግናለን ወንድሜ፣ እናመሰግናለን። እሺ በዚህ አጋጣሚ እዚህ ጋር የምታዩት የልጆቹ እናት ዲላ የምናሳድጋቸው 60 ህጻናቶች አሉ። እናትና አባት የሌላቸው የኔ ልጆች ናቸው። እሷንም ፎሎ አድርጉልኝ። እናትና አባት የሌላቸውን ልጆች ዲላ ላይ የምታሳድግ ጀግና እናት ነች። ፎሎ አድርጓት። ሚዩትሽን አንቺና ተናገሪ። ሰላም ሰላም፣ እንዴት ናቸው? ተስፍሽ አይሰማም? ይሰማል ይሰማል። አይሰማም? ይሰማል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። በጣም ነው ደስ ያለኝ። እግዚአብሔር የፈቀደው ቀን ሆኗል። እንደ እኛ ሳይሆን እንደኛ ፍላጎት ሳይሆን ብዙ ሰው ዋጋ ከፍሏል። ግን በዛን ሰዓት የእግዚአብሔር ሰዓት ስላልነበረ ነው አሁን የሆነው። እግዚአብሔር ይመስገን። እሱ በፈቀደው ቀን በነፍስ ወደ ሀገር መግባቷ በጣም ደስ የሚል ነው። ሁላችሁም እንኳን ደስ አላችሁ። እኔም ደስ ብሎኛል እና ተስፍሽ
ወደ ፕሮግራማችሁ ግቡ። የሆነ አስቸኳይ ነገር ገጥሞን ወደ ጣቢያ እየሄድን ነው። መሀል ላይ ታስገባኛለህ እዚሁ እያለው። እሺ ኦኬ። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል አሴ ነይና ተናገሪ እስኪ እህቴ። ዝም አልሽ፣ ቀዝስ አልሽ። ተስፍሽን የምልናገር አይ አባት አይ እናት አልሐምዱሊላህ። እኔ ምንም የምለው ነገር የለኝም ወላሂ ከማመስገን ውጭ ፈጣሪያችንን ሱብሓነሁ ወተዓላ። ህዝቡ እዚህ ላይ የተባበረ በሙሉ እንደዚህ ስትንሰፈሰፍ ለእናት ለአባቷ እነሱ አይኗን ሳያት ይሄን ቀን ነበር የጠበቅኩት። የኔ ጌታ ምን ይሳነዋል? አሳየን ወላሂ። አላህ ሙሉ አፊያዋን ይመልስላት። እንደዚሁ ደግሞ አረብ ሀገር እስር ቤት ያሉ ወንድም እህቶቻችንንም በሰላም ለሀገራቸው ያውቃቸው። እውነት እኔ ከቃል በላይ ነው ማለት እንደዚህ ቁጭ ብለን ስናይ እውነት የማይመስልም ህልሙላ ነው የሚመስለው። እና እዚህ ላይ ብቻ የተሳተፋችሁ በሙሉ በአቅማችሁም በዱዓችሁም በጸሎታችሁም ክፍያውን የሚከፍል የሰማይ የምድር ባለቤት ነው፣ እሱ ይክፈላችሁ። ሌላ በህይወት የለችም ብለውን ነበረ እያወቅን እኛ ኢንፎርሜሽን እየደረሰን አንጀቷ ወጣ፣ ኩላሊቱ ወጣ፣ ብዙ ነገር አልሐምዱሊላህ። እንደዚህ ሙሉ ሆና ማየታችን እናትና አባቷ አቅፎ ሲስሟ ታየን። ምስጋና ይገባው ማያልቅበት ጌታ። ሁላችሁም ፈጣሪ ይክፈላችሁ። እኔ ቃል የለኝም። ኢትዮጵያውያን፣ ኤርትራውያኖች፣ ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች የሁሉም ፊት ለፊት ላይ ተቀምጠን ተዋት ረጋጋ ካሊድ። አሁን የምትናገረው ንግግር ሁሉም ነገር አያያዝም። ተው ካሊድ ሚዩት አድርገው። በዚህ ሰዓት ሁለት ነገሮች አሉ ተስፍሽዬ። አንድ የቆየችበት እዛ የቆየችበት ሎንግ ተርም ነው። ከእንደገና ደግሞ ትወጣለች በተባለች ጊዜ እኔ ጋ እንኳን ስትደውልልኝ እንደዚህ አልነበረችም። ገባ ጓጉታ ነበረ። ከዛ ደግሞ ነው። ስለዚህ ትንሽ ትረጋጋ፣ ቀን 4 ቀን ወር 2 ወር ትረጋጋ። ከዛ ሳይካተር ታያለች። አሁን ግን ምንም በቃ ከዚህ በኋላ ምንም አያስፈልግም ማለት ሚዲያም ላይ መቅረብ አያስፈልግም፣ ምንም ነገር አያስፈልግም። በቃ አየን እጃችን ላይ ባለው ቪዲዮ አንተ ላይ በተደረገው ሁላችንም ቪዲዮ ሰርተን ህዝቡን ማመስገን አለብን። ጌታችንን አመስግነን እዚህ ላይ የተባበረውን በሙሉ ኡስታዞች እዚህ ላይ ተባብረዋል። ቄሶች እዛ ቦታ ላይ የተገኙ እነ መሐመድ አልዓሩሲ በሚችሉት አቅም ወጥተው ገብተዋል ከኛ ጋር። ስለዚህ ሁሉንም አመስግነን ከዚህ በኋላ እኔ ይቅርታ አድርጉልኝ እህቴ ማለት ናት። ለራሴ እንዲሆን የማልፈልገውን እህታችሁ ላይ እንዲሆን የማትፈልጉትን ሌላ ከዚህ በኋላ ሶሻል ሚዲያ ላይ መምጣት የለባት። ትረጋጋ፣ ሕክምና ታርግ። በቃ መግባቷን ሁላችሁም አይታችኋል። በቃ ከዚህ በኋላ ምክንያቱም በዚህ ሰዓት የምትናገረውም ንግግር ቫላንስ ያልሆነ ስለሚሆን ፕሊዝ በቃ እናትና አባቷ አቅፈዋታል፣ አቅፋለች ቤተሰቧን። ለኢትዮጵያ ምድር በቅታለች። አልሐምዱሊላህ። ከእሷ ጋር የነበሩት ፍርዱ እንደተወሰነባቸው እንደተደረገባቸው እናውቃለን። የሁላችሁም ክሬዲት ነው ከፈጣሪያችን በታች ሱብሓነሁ ፈጣሪያችን በታች ሱብሓነሁ
እሱን ጨርሰን ደግሞ የቀረም ገንዘብ አለ የተቀመጠ በራሷ ስም የሚሆን ነው። 13 ዓመት ማለት ሰው ልጅ ወልዶ ያሳድጋል። 13 ዓመት እድሜ ነው እና ቀላል ስላልሆነ ውስጡ አሁን ያለውን ነገር እንዲህ ነው ብሎ መናገር እኛ እንኳን የተሰማንን እያያችሁ ነው እናንተ ከስር የተሰማችሁ። ስለዚህ ሌላውን ነገር ጨርሰን ለእሷ የተቀመጠ ነው፣ የህዝብ አማና ነው። አማናችንን እኛ ይድን ረበል ዓለሚን ያንን የምንወጣለን። ይህንን ብቻ ነው የምላችሁ እህቶች፣ ወንድሞች፣ ወገኖች። እሺ ተስፍሽ። እሺ ሁላችሁንም ከልብ እናመሰግናለን። ያው ያስወጣሁት እኔ ነኝ ወንድም ካሌድን። ከዚህ በላይ መቀረጽ ስለሌለባት ነው። በቃ የሚደረግላት ነገር ይደረጋል። ምንም ማውራትም ማስወራትም አያስፈልግም። ያለው ነገር በቂ ነው። ጤናዋ እስኪመለስላት እና መስመር እስክትገባ ድረስ ትፈልገውን ነገር ታደርጋለች። አሁን የምንፈልገው ጓደኛዋ መምጣቷን ብቻ ነው ማረጋገጥ የምንፈልገው። ከዚህ በኋላ ማንም ሰው ሚዲያም እንዳይቀርጻት። ዛሬ የተቀረጸው በቂ ነው። የገባላትን ብርም በአካውንቷ የቀረላትን ብርንም አስተካክለን አካውንት ከከፈተች በኋላ ትራንስፈር ስናደርግ አንዴ እናሳያችኋለን። አደራችሁን እንወጣለን። ከዛ ውጭ የምናደርጋቸው ግብአቶች ሁሉ ሪስክ ይዘውብን መምጣት የለበትም። ድካማችንን ልፋታችንን ገደል መግባት የለበትም። ስለዚህ አሁን ወንድሞቿ አየር መንገድ ጓደኛዋን እዛ ናቸው ያሉት እና እነሱ እስኪመጡ ድረስ እንጠብቃቸዋለን። ያችኛዋም እህታችን ስለሆነ ማለት ነው እና ያንን ነው የምናደርገው። አሁን እኔ ማስገባው ሰው አንዴ ምስል ጨርስ። ማስገባው ሰው 2 ደቂቃ ሰጥቻችሁ ደስታችሁን እንድትገልጹ እና እንድናወራ ነው። እሺ ደጋግመንም ከዚህ በኋላ ማየትም እንትን አይሆንም። ስትገባ ቪዲዮን ይልኩልናል፣ እናሳያቸዋለን። ትታከም፣ እሷም ትታይ፣ ቼክ ትደረግ። ሪከርድ ተደርጎ የሚወጡ ቪዲዮዎችን መቆጣጠር ስለማንችል መጠንቀቅ አለብን። ሳናውቀው በደስታ መሀል እንዳንከስር ብዬ ነው። እሺ መሲ 1 ደቂቃ ልስጥሽ፣ ተናገሪ እና ግጥም አለኝ ዘቢባ ያለች ነው። አመሰግናለሁ ተስፍሽ። ሁላችሁንም ሰላም ዋሉ። ግን አንድ መናገር የምፈልገው ነገር ተስፍሽ፣ ዩቱበሮች ወደ እናትና አባቷ ቤት ወደ በሩ ጋር ባይደርሱ፣ አሁን እች ልጅ ለመቅረጽ እች ልጅ እንትን ለማለት ስለሚመጡ ይህንን ያልነው ሙቤም